አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት ከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው? እኔ ጋር አልሐምዱሊላህ ደህና ነኝ። ረህመት ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ። አንዳንድ ነገሮች እንግዲህ ምክር ነው ለመዳም ቅመሞቼ እያዳመጣችሁኝ በአክብሮት ተጠይቃለሁ ማለት ነው። ሰምታችኋል እንግዲህ ትላንትና በለቀቁት ቪዲዮ ላይ እህቴ ስምሽን አልጠራም፣ ስለዚህ ኮመንት ላይ ያየሽ ያው ብዙም ኮመንት የለውም። በነገራችን ላይ እንደዛ አይነት ምክር ወይም የሆነ ነገር ሲመጣ በኮመንታችሁ አስተያየት ስጡ። በነገራችን ላይ አንድ 3 ሰው 4 ሰው ነው እንደዛ አስተያየት ሰጥቷል። አስተያየት የሰጡሽም ደግሞ አሁን ለጠበቃ ከምትከፍል አንደኛ እህቴ ኮመንት የሰጠችው እህቴ ያለች ዝም ብላ እንዳትደክም ጊዜዋ እንዳታቃጥል የጠበቃ ከምታቃጥል አሁን እዛው ሆና አረብ ሀገር ተመልሰሽ ሄደሽ ጠበቃ እንደልብሽ ገዝተሽ ብርም እየላክሽ መክሰስ ትችያለሽ። ኃላፊነት ቤተሰብ ኃላፊነት ወስደው ማለት ነው። ስለዚህ የኔ ማሳብ ነው። ትላንትናም ተናግሬያለሁ ማለት ነው። ስለዚህ እንደዛ ብታደርጊ የሁላችንም ሀሳብ ነው። ምክንያቱም አሁን በምን እንትን ትያለሽ በምን ትወጪዋለሽ ማለት ነው። እንደዛ ነው እና ተመለሺ። ያው ኮመንቶቻቸው ተመለሺ ነው። አሁን በምን ጠበቃስ በምን እንትን ትላለች። ሌላው አንድ ቪዲዮ ደግሞ ኮመንት ማለቴ አንድ እህቴ ደግሞ በቃ ጥንቅር ብሎ ይቅር የለፋችበት አሁን ተመልሳ መሄዳ የበለጠውን አላህ ደግሞ ይረዝቃታል። ተመልሳ ትሂድ ትስራ ተብለሻል ውድ እህቴ። እንደዛ የኔ ማሳብ እንደዛ ነበረ። ያው ብዙ እህቶቼ ኮመንታቸው እንደዛ ነው። ስለዚህ እንደዛ አድርጊ ተመልሰሽ ሂጂና አላህ ብርታቱን ይስጥሽ። በነገራችን ላይ በዚህ ነገራቶች ተጠንቀቁ፣ ጥንቃቄ እያደረጋችሁ። አንድም ደግሞ መክራችሁ ነገር ቢኖር ማለት ነው ወላሂ እኛ እንደክማለን እንለፋለን ብራችንን ወደ ኢትዮጵያ እንልካለን ባላለን ብለን ወላሂ ነው የምላችሁ። በኔ ራሱ ያለ ነገር ነው በራሴ በህይወቴ ማለት ነው። እና ከባድ ነው ሀቂቀትን ማለት ነው። እኛ ግን በቃ እንኖራለን። ያው ባለቤታችን ነው የልጅ አባት ነው። ምንም አያመጣ ምንም አይፈጠር ምን እንላለን፣ እንሰራለን፣ እንልካለን፣ እንለፋለን። ግን ስንመጣ ያለው ጉድ ብዙ ነገር ነው። ሆድ ይፍጀው ነው ወላሂ። አሁን ይሄን አልላችሁም እኔ ምክንያቱም ያው ታውቁታላችሁ ማለት ነው። ግን በቃ ብዙ ነገር ነው የታዘብኩኝ እኔ በህይወቴ ላይ ማለት ነው። አያችሁ በቃ ብዙ እህቶቼም እንደኔ እንደምትሸወዱ እንደኔ የሆናችሁ ብዙ እህቶች ያላችሁ ሆድ ይፍጀው ነው የሚባለው። እንግዲህ አሁን እንደዛ ብዬ እኔ ላወራ አይደለም፣ ግን ብዙ ነገር አለ። ግን ሰው ሲመክራችሁ ተመከሩ፣ ወላሂ ተመከሩ፣ ጥንቃቄ አድርጉ። በቃ ቤትም ሲገዛ ማለት ነው ቤትም ሲገዛ መሬትም ሲገዛ ተጠንቀቁ። እዚህ ጋር ወላሂ ማንኛውም ነገር ሲደረግ በቃ በራሳችሁ ይሁን በራሳችሁ ወይም ቤተሰብ አባት ኃላፊነት ወስዶ ማንኛውም ነገር ሁለት አባወራ ያስተካክልላችሁ። በቃ እዚህ አሁን ብዙ ጊዜ እኛ የምንሸወደው ምንድነው ቤተሰብ ወይም የባለቤታችን ቤተሰብ እንደዛ ያደርጋል የሆነ ኃላፊነት ወስዶ፣ ግን ሌላ ነው ስትመጡ፣ ግን ሌላ ነገር ነው ተቃራኒ ነው የሚሆነው። ግን ምንድነው የምታረጉት? አንደኛ አባታችሁ ካለ ከአባታችሁ ጋር ታይ ልብሱን እና አባታችሁ ኖሮ ወይም በቃ የእናንተ ሰው ማለት ነው እና ከዛ ሰው ጋር ሁለት ቤተሰብ ጋር አንድ ላይ ሆነው የሚደረገውን ነገር ይደረግ። ገባችሁ? ወላሂ ዲራማ ነው፣ ማይታይ ድራማ የለም። ጥንቃቄ አድርጉ። እኛ እኮ ስንት ነገር ሆነን ነው እዛ የምንሰራው፣ ስንት ነገር ለፍተን ሽንት ቤት አጥበን ለፍተን 24 ሰዓት ጉልበታችን ደክሞን ስንትና ስንት መስዋዕት ከፍለን ነው እኛ የምናገኘው በወር ማለት ነው። ወላሂ ወር እስከሚመጣ እኮ ጨንቀን የለ ብርን እስከምንቀበል። ግን ያ ደግሞ ብራችን ደግሞ አላግባብ መሆን የለበትም። በቃ በሆነ በቁም ነገር መቆም አለበት። ታይ በቃ ዝም ብለሽ እዛ ጋር ተጫዋች። ልብሶቹ ያምሻል
እና እንደዛ እላችኋለሁ ውዶችዬ። እና ምክር ተመከሩ። ብዙ ነገር ነው። ስትመጡ እንዳትበሳጩ፣ ስትመጡ ተደሳችሁ እንድትኖሩ፣ ስትመጡ በቃ አለኝ ይሄን ነገር በቃ ብቻ ምን ልበላችሁ ይገባችኋል ብዬ ተስፋ አለኝ። ምክንያቱም ብዙን ጊዜ ስለምንመከር ነው። እኛ አይገባንም እኮ ወላሂ እዛ ሆነን ማይመክረን ሰው የለም፣ ግን ሰምተን እናሳልፈዋለን። ግን እውነታው አለ። ኢትዮጵያ ስትገቡ ቤታችሁ ስትኖሩ እውነቱን ታገኙታላችሁ። ወላሂ ነው የምላችሁ። ሰው የሚመክረን እኛ ብንሰማ ኖሮ የት በደረስን። አንዳችንም አንድ የመዳም ቅመም አትጎዳም ነበር። ብንጠነከር ብንሰማ የሚመክረን ሰው ብንሰማ ኖሮ አንድም የመዳም ቅመም አትጎዳም ነበር። ግን እኛ በዚህ ሰምተን በዚህ ነው የምናፈሰው። ስለዚህ ነው የምንጎዳው ማለት ነው። ጠንክሩ ውዶቼ፣ ጠንክሩ። ስትመጡ እንዳትበሳጩ፣ ስትመጡ ስራ ላይ እንድትውሉ፣ ቤት የራሳችሁ እንዲኖራችሁ። የቤት ክራይ በጣም ነው የሚያደክመው። በቃ ብቻ ራሳችሁ ይኑራችሁ። በቃ ሰው ሲኖራችሁ ነው የሚወዳችሁ። ከሌላችሁ ማንም አይወዳችሁም። ሀታ ቤተሰብ ራሱ አይወዳችሁ። ልንገራችሁና ማለት ነው። ሲኖራችሁ ግን ሁሉም ይወዳችኋል። ማንም ሰው እንትን አይላችሁም። ስለዚህ ጥንቃቄ አድርጉ። ስትመጡ የራሳችሁ የሆነ ነገር ይኑራችሁ፣ ብር ይኑራችሁ፣ ስራ የምትሰሩበት፣ በተለይ የምትንቀሳቀሱበት ብር ይኑራችሁ። ስራ ግዴታ ነው ወላሂ። እዛ ስራ ለምደን መጥተን እዚህ በቃ በጣም ነው የሚያስጠላን፣ ህይወት ሁላ ነው የሚያስጠላን። ስለዚህ ጠንከር ብላችሁ በርትታችሁ ቁም ነገር እያዙ። ወላሂ አሁን አዲስ የሄዳችሁ አላችሁ፣ በተለይ አትሸው። እነ ነገሩ ከድሮዎቹ እኮ አዲሶቹ ጎበዝ ናቸው። እኛ ነበርን ሞኞቹ፣ እኛ ነበርን የተሸወድ ነው በብዙ ነገር። አሁን የሄዱት ጎበዝ ናቸው። በራሳቸው አካውንት አውጥተው ተዘጋጅተው ነው የሚሄዱት። ጠንካሮች ናቸው አላችሁ። አንዳንድ ደግሞ እህቶቼ ጠንክሩ። ቤተሰብ አትርዱ አይደለም፣ ቤተሰብ ርዱ፣ አግዟቸው። ለፍተው መስዋዕት ከፍለው ነው የላካችሁ። ስለዚህ የእነሱን ሀቅ አለባችሁ። በቁም ነገር የምታረጉት ነገር በቁም ነገር አርጉ። አሁን ወንድማሞች ሊሄዱ ይችላሉ፣ ይሄዱ፣ ችግር የለውም። ከዛ ከሄዱ በኋላ ደግሞ ያወጣችሁት ወጪያችሁን ይክፈላችሁ፣ ችግር የለውም። ይሄ ራሱ አንድ ቁም ነገር ነው። ወንድም ከወሰዳችሁ እህት ከወሰዳችሁ ትልቅ ነገር ነው። እና አባትና እናት ሀቅ አለባችሁ። እንደዛ ነው የምላችሁ ዶቼ። እንዳላበዛባችሁ ወሬ በርቱልኝ፣ ጠንክሩልኝ። በቃ የፈለጋችሁ ነገር መጠየቅ ትችላላችሁ። ቁጥሬ ደግሞ አስቀምጥላችኋለሁ። አልሰራም ብሎኛል እያላችሁኝ ነው። ኢሞ አስተካኪ ያስቀምጥላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።